ጅማ ውብ ነበረች፣ ታሪክ ጠገብ ነበረች። በጣም ሰላም ወዳድ ህዝብ ያላት ከባቢ ናት። አሁን ዘመን መጥቶላት ሐሳብ መጥቶላት ጊዜና ሁኔታ ተመቻችቶላት የተደበቀው ውበቷ የተደበቀው ወርቋ አፈር የለበሰው ወርቋ አሁን በምታየው መልክ ተቆፍሮ ውበቷ ወጥቷል ማለት ነው። ስራው ገና ነው። መኩራራት አደገኛ ነገር ነው። የእርካታ ስሜት ሊሰማን አይገባም። በርትተን በዚሁ መንገድ 2-3 አመት ከሰራን ግን ምንም ጥርጥር የለውም ውበት ያለው ሊታይ ሰው መጥቶ ጭንቀቱን ስትረሱን ሊያራግፍበት የሚችል በከፍተኛ ደረጃ ግራውንድድ የሚያደርግ ስክን የሚያደርግ ደስታን ሊያመነጭ የሚችል ሀብትና ሁኔታ ተፈጥሯል። ይሄንን ስራ አጠናክረን እንቀጥላለን። የጅማ ህዝብ አስደማሚ ለማመን የሚከብድ ኮሚትመንት አሳይቷል። ለዚህ በጣም ማመስገን እወዳለሁ። ግን ስራው ገና ነው። ገና ስለሆነ ጨከን ማለት አለብን።